ባለፈው አንድ ግለሰብ ከሰሞኑን ከስልጣን የወረዱና በአሜሪካ የተያዙት ፕሬዚዳንት ማዱሮ ከስልጣን ይወርዳሉ ብሎ መድቦ ወይም ደግሞ ቁማራት ይዞ 436,000 የአሜሪካ ዶላር በልቷል ወይም ደግሞ ግማሽ ሚሊዮን የአሜሪካ ዶላር አካባቢ ማግኘት ነው። ይህን ቪዲዮ ቁማርተኛ ለሆኑ ጓደኞቻችሁ በሙሉ ላኩላቸው። ሰው በምን እንደሚቆመር አያውቅም። አሁን አንድ ፕሬዚዳንት ከስልጣን ይወርዳሉ ብሎ ይቆመራል። ያው ይህንን ካደረገ በኋላ ግለሰቡ ይህን ሰውዬ ወይም ደግሞ ይህንን ቁማር ያሳየው ግለሰብ ማለት ነው ከውስጥ ኢንፎርሜሽን ነበረ ወይም ደግሞ ይሄ ነገር እንደሚፈጠር ያውቅ ነበር የሚል ወሬዎችን ወይም ደግሞ ጭምጭምታዎችን እያሰሳ ይህንም ዌጀር ያስቀመጠ ወይም ደግሞ ይህንንም የመደበው ፖሊ ማርኬት የሚባል ክሪፕቶ ፓወርድ የሆነ ፕላትፎርም ላይ እናም ጃንዋሪ መጨረሻ ላይ ኒኮላስ ማዱሮ ከስልጣን ይወርዳሉ ወይም ደግሞ ውድ ቢ አውት ኦፍ ፓወር ብሎ ነበር ያሳያዝ። ግን መደረጉ ቅዳሜ ዕለት ፕሬዚዳንት ማዱሮን እንደያዙ ወይም ደግሞ ከስልጣን እንዳወረዱና ወደ አሜሪካ ቁጥጥር ስር እንዳደረጉ ከማሳወቃቸው በፊት እናም የመደበው $32,000 አካባቢ ነው። የበላውም $436 ወይም ደግሞ ወደ 322,000 ፓውንድ አካባቢ ነው። በጣም የሚገርመው ነገር ደግሞ መሰላችሁ አካውንቱ ፕላትፎርሙን ጆይን ያደረገው ወይም ደግሞ ፖሊ ማርኬትን የተቀላቀለው ባለፈው ወር። እስካሁን ግለሰቡ ማን እንደሆነ አልታወቀም። ስቲል አኖኒመስ የሚመስለው ሰው ፖሊ ማርኬት ላይ የነበረው ዳታ እንደሚያሳየው ከሆነ ትሬደሮች ይህንን ሲመድቡ ወደ 6.5% ነበር የማዱሮ ኤግዚት ነበር። ነገር ግን ከሚድናይት ወይም ደግሞ ከሌሊቱ በፊት ወደ 11% ከፍ ብሎ ነበር ከጃንዋሪ 3 በፊት።